وعلى آله وصحبه ومن والاه. السلام عليكم ورحمة الله تعالى وبركاته. دنيا لفتنا انجي لمزنانيا التفترجم مدر عند صفاتها بزو يسفو نقروج الشرور بلا عند النات تيزالج ሁሉም አመሉ ፍላጎቱ ምርጫው ፍቅሩ ጥላቻው ብቻ ምን አለፋን ባጭሩ የተለያየነን አይደለም የምድር የእናት ሆድም ጅንጉርጉር ነው አይደል እንዴ? ለምሳሌ አንዱ ጡት ጠብቶ እንዳልጨረሰ ግልገል የሚያስፈነድቀው ነገር ለሌላው በተቃራኒ ሆኖ አራስ ነብር ሊያደርገው ይችላል። እንደዛውም ደግሞ ልክፍክፍ ብሎ የሚወዳትን ሴት አንዱ ደግሞ ባለፈችበት ማለፍ ላይመኝ ይችላል። መመሳሰልም እንደተጠበቀ ሆኖ በዚህች ዓለም ማግኘት አለ፣ እንደዛውም ማጣት አለ። መደሰት አለ፣ እንደዛውም ማዘን፣ መታመም አለ፣ እንደዛውም በሽታ አለ። የተቃራኒ ቋንቋ ብዛት ተጠቅሜ ሳላደክማችሁም ብቻ አብዛኛው ነገሮች ቅራኔ አላቸው። ከእያንዳንዱ ጣዕም ደግሞ መቅመሳችን አይቀርም። ታዲያ ትንሽ ሐዘን፣ ትንሽ ህመም፣ ትንሽ ማጣት ባጋጠመን ጊዜ ሰብር የሚባል ነገር ከናካቴው ይረሳና እቺ መሬት ተከፍታ ትውሰደኝ በአንድ ብር ሲባጎ ሲጥ ማለት ነበረ። እናም ሌላም የመሳሰሉ ፋይዳ ቢስ የሆኑ ቃላት እንጠቀማለን። ምናልባት ችግር ሲነካን የመጀመሪያችንን ላይሆን ይችላል። አላህ አሳልፎ ያሳየን ብዙ ችግሮችም ይኖራሉ። ኢንሻአላህ አሁንም ያልፋሉ። እህቴ ሕይወትሽን ያመሰቃቀለብሽ የመሰለሽ ሰው አለ? የማይገፋ የመሰለሽ ችግር አለ? ጤንነትሽ ላይ እክልስ አለ? አይዞሽ አብሽሪ፣ የአላህ ረሕመት ሰፊ ነው። በዱዓሽ ላይ ብቻ ቀን ከሌት በርቺ። አንተውስ ወንድሜ የከበደክ መንገድ አለ? አብሽር፣ ብዙ የተደራረቡብህ ኃላፊነቶች አሉ። በርካታ እንቅልፍ ያሳጡ ጭንቀቶች አሉ። አብሽር፣ አላህ ሁሌም ከሰብረኞች ጎን ነው። ወላሂ ሁሉም ያልፋል። ላያልፍ ተብሎ የተፈጠረ ነገር የለም። እንኳንስ ሌላው ቀርቶ ሰው እንኳን ያልፍ የለ። ብቻ አናማር፣ ታገሽ፣ ያልፋል። ታጋሾች ምንዳቸው ገደብ የለሽ ስለመሆኑ በቁርአን ተነግሯል። የታጋሽ ምንዳ ይህ ነው እስከዚህ ነው ተብሎ አልተቀመጠም። ጉዳዩ ከባድ ስለሆነ እኮ ነው። የምድር ላይ ታላላቅ ሰዎች ሁሉ ከትልቅ ደረጃ የደረሱት ታግሰው ነው። ቅቤ አናት ላይ የወጣሁት ተገፍቼ ነው አለች አሉ። መገፋትሽን አትጥይ፣ ያለምንም ምክንያት መጠላትሽን አታማርሪ እህቴ። ፊት ነሱኝ ብለሽ አትሸብሪ። ባይሆን ሁሉም ነገር ለበጎ ነው በይ። ከትንሽ እስከ ትልቅ በሁሉም ፈርጀ ብዙ የዱንያ ፈተናዎች ላይ ሁሉ ታገሽ። ዱንያ በእጅጉ የትዕግስት አገር ናትና በዱንያ ላይ ታገሽ። ሁሉን ነገር ችለሽና ውጠሽ ለማለፍ ሞክሪ። አብዝተሽ ታገሽ። ከመታገስም ጋር ዝም አትበይ። ድከሚ፣ ታገይ። መከራ እንደ ከባድ ማዕበል ሁሉ ያልፋል። ችግር እንደ ጨለማ ሁሉ ይገፈፋል። በትዕግስት ጠብቂ። እየተንቀሳቀስሽ ጠብቂ፣ እየሰራሽ ጠብቂ። መጠበቅ በራሱ ዒባዳ መሆኑ እወቂ። ኢንሻአላህ ያልፋል። ዱንያ የትዕግስት አገርማ ባትሆን ኖሮ የነቢዩ አዩብ ዓለይሂ ሰላም አይነት ትዕግስት ለጀነት መግባት ጥሎሽ ሆኖ ባልቀረበ ነበር።
እስቲ ምን አስጨነቀን? እድላችንና እጣ ፈንታችን ሁሉ በአላህ ሱብሓነሁ ወተዓላ እጅ ነው። ሰዎች በእኛ ላይ ማድረግ የሚችሉት ትልቁ ነገር አላህ የጻፈልንን ወይም የፈጠረን አምላክ አላህ ሱብሓነሁ ወተዓላ ብቻ ነው የምንለው። እችን ሁሉ በአላህ ሱብሓነሁ ወተዓላ እጅ ነው። ሰዎች በእኛ ላይ ማድረግ የሚችሉት ትልቁ ነገር አላህ የጻፈልንን ወይም የጻፈብንን መፈጸም ብቻ ነው። ከዚያ ውጭ ምንም ጉልበትም ኃይልም ሆነ ብቃት የላቸውም። አይጎዱንም፣ አይጠቅሙንም። የነካንና የሚነካን ሁሉ ሊነካን የሚችለው አላህ ሱብሓነሁ ወተዓላ እንዲነካን የፈቀደው ነገር ብቻ ነው። ለዚህም ነው ጠቃሚም ሆነ ጎጂ፣ ሰጪም ሆነ ነሺ የፈጠረን አምላክ አላህ ሱብሓነሁ ወተዓላ ብቻ ነው የምንለው። ለዚህም ነው መስራት እንጂ መጨነቅ አይገባንም የምንለው። እስቲ ምን አስጨነቀን? የሚያሳስበን የሲሳያችን ጉዳይ ከሆነ እሱም ከሁሉም ነገር ቀድሞ ተጽፏል። ሊነጥቀን ሊያግደንና ሊከለክለን ቢሞክር ማንም አይችለው። ለየግላችን በጀታችን ተመድቦልናል። እሰርቃለሁ፣ እቆርጣለሁ፣ እነፍጋለሁ ቢል ማንም አይችለውም። የተጻፈልን ሲሳይ ከኛ ጋር አለና ስላልፈለግን ገፍተን አንመልሰውም። ባንፈልገውም እሱ ራሱ ይፈልገናል። ሪዝቃችን እንደ ሞት ቀናችን ሁሉ የቤታ